ሰው እጁ ላይ ያለውን ነገር ማጣጣል ልማዱ ነው። የቀረበነው ነገር ሁሉ እየቀለለብን ይመጣል እና ወርቅ ውድ የሆነው በቅርበት ስለማይገኝ ነው ይላሉ የኢኮኖሚ ባለሙያዎች። ውሃ ደግሞ የወርቅ ያህል የማይወደደው ቶሎ ቶሎ ስለሚገኝ ውሃን የሚያከብረው የለም እና የሀገራችን ሰዎችም እናቶቻችን ምን ይላሉ? ጤና ክብር አይመስልም፣ ውሃ ሀብት አይመስልም ይላሉ። ጤና ክብር አይመስለውም ለሰው ልጅ። ከሰው መሀል ያቆመን ጤና ስላለን ነው። ባይኖረን ከሰው መሀል መዋል አንችልም ነበረ። ሰው ግን ጤናው ክብር አይመስለውም። የሚያስከብር ጤና ነው። ያልሆነ ደዌ ሲገጥመን እንኳን ሌላ ሰው ይቀርና ቤተሰቦቻችን እንኳን እንዳያዩን የምንጸየፍበት ጊዜ አለ እና ጤና ክብር ነው፣ ውሃም ሀብት ነው። ግን ሰው በጠባዩ አጠገቡ የሌለውን እየናፈቀ ያለውን እየናቀ የሚኖር ጓጊ ፈላጊ ፍጡር ነው ሰው። እጁ ላይ ያለ ነገር ምን ጊዜም ይቀልበታል። ሁሉም ነገር ስንደርስበት እየቀለለን ስናገኘው እየናቅነው እንኖራለን።